ሰላም እንደምን አላችሁ ክቡራት የቻናላችን ቤተሰቦች፣ እንኳን ወደ ቻናላችን በደህና መጣችሁ እያልኩ በዛሬው ቪዲዮ ይዤላችሁ መጣሁ ለሪሚዲያል ተማሪዎች የሚሆን እና በጣም ወሳኝና ሊጠቅማችሁ የሚችል ፖይንት ነው ማለት ነው። በዚህ መሰረት የፈተና ጊዜያችሁ በጣም እየቀረበ እንደሆነ ሁላችንም እናውቃለን። ታዲያ በዚህ መሰረት አነባበብ ስታይላችን ምናልባት ከአሁን በፊት እያደረጋችሁት ካለው ጊዜ የተሻለ መሆን አለበት። ከጊዜ አንጻር ከአነባበብ አንጻርም ደግሞ የተለየ ትኩረት ማድረግ ያለባችሁ ብዙ ነገር ይኖራል። በዚህ መሰረት በዛሬው ቪዲዮ ታዲያ አዲሱን መጽሐፍ ማንበብ አለባችሁ ወይስ አሮጌውን መጽሐፍ? ፈተናው በኦንላይን ነው ሊሰጥ የሚችል ወይስ በወረቀት? እና ፈተና የሚሰጥበት ጊዜ መቼ ነው እያላችሁ በውስጥ መስመር በጣም ብዙ ልጆች ጥያቄ እየላካችሁልኝና እየጠየቃችሁ ትገኛላችሁ ማለት ነው። በዚህ መሰረት በጣም ብዙ መረጃዎችን አሰባስቤ ከመምህራንም የወሰድኳቸው መረጃዎች አሉኝ። ከተለያዩ እንዴት መረጃ ሊኖራቸው ይችላል ብዬ ካሰብኳቸው ሰዎችም ጋር አሰባስቤ አጠራርጌ ለእናንተ የሚጠቅማችሁን መረጃ ላደርሳችሁ ሞክራለሁ። ታዲያ እናንተ የቻናላችን ቤተሰቦች ከሆናችሁ ቪዲዮ ላይክ በማድረግ የቻናላችን ቤተሰቦች ካልሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግና ቪዲዮ ላይክ በማድረግ ቪዲዮን ጀምሩ ትላለሁ። በተመሳሳይ ደግሞ ይህ ቪዲዮ ያስፈልገዋል ብላችሁ ለምታስቡት ጓደኛችሁ ወይም የጓደኛችሁ ቤተሰብ ቪዲዮን ሼር ብታደርጉለት በጣም ጠቃሚ ነው ብዬ አስባለሁ። ምክንያቱም መጀመሪያ ላይ እንደረባችሁ የፈተና ጊዜያችሁ በጣም አጭር ጊዜ ነው የቀረው ማለት እንችላለን ማለት ነው። እሱን ወደፊት የምነግራችሁ ይሆናል። ቀጥታ ወደ ቪዲዮ እንሄዳለን። ታዲያ እየጠየቃችሁ ካላችሁት ዋና ዋና ጥያቄዎች ውስጥ በተለይ ደግሞ በጣም ብዙ ልጆች በውስጥ እየጠየቃችሁኝ ያላችሁት በቴሌግራም ሆነ በዩቲዩብ ለፈተና ስንዘጋጅ አዲሱን መጽሐፍ እናንብብ ወይስ አሮጌውን መጽሐፍ የሚሉ ጥያቄዎች በጣም ከብዙ ልጆች የመጣ ጥያቄ ነው። ይህንን በአጭሩ ስነግራችሁ ምናልባት ባለፈው ነግሬያችሁ ነበር፣ ልብ ብላችሁ አልሰማችሁት ከሆነ እንጂ ፈተናችሁ የሚወጣበት መንገድ ምን አይነት ነው በሚለው መንገድ አውርቻችሁ ነበር ማለት ነው። ፈተናችሁ የሚወጣው እንግዲህ የሁሉም ዩኒቨርሲቲ ተማሪዎች ወደ ዩኒቨርሲቲ ስትገቡ ትምህርት ሚኒስቴር አንድ አይነት ቴብል ኮንተንት ያወጣና እሱን ቴብል ኮንተንታችሁን ለዩኒቨርሲቲዎች ይልካል ማለት ነው በእያንዳንዱ ኮርሶች። ታዲያ እሱን ቴብል ኮንተንታችሁን ይጠቀሙና መምህራኖች ለራሳችሁ ሞጁል ያወጡና በዛ መሰረት ነው የሚያስተምሯችሁ ማለት ነው። ምናልባት እያንዳንዱ መምህራን ትምህርት የሚሰጡበት የአመራር ስነ ስርዓት የተለያየ ነው። ሁሉ መምህራን አንድ አይነት እንደሚሆን ኦፍኮርስ በጣም እየታወቀ ነው። ግን እናንተ ብዙም አስተማሪዎቹ የሚሰጧችሁ ነገር ያን ያህል ሌክቸር ስታይል ከሆነ በተለይ እንደ መደበኛ ተማሪዎች ከሆነ ትምህርቱን የሚሰጧችሁ ለእናንተ ይጠቅማችኋል ብዬ የማስበው ትኩረታችሁ መምህራን ከሚሰጧችሁ ትምህርት ላይ ሳይሆን ከሰጧችሁ ቴብል ኮንተንት ጋር ተንተርሳችሁ የምታነቡት ቢሆን በጣም አሪፍ ነው ያስባለሁ። ታዲያ ቴብል ኮንተንቶቹን የእያንዳንዱን ኮርሶች ለማየት ሞክሬያለሁ። ከሌሎች ሰዎች ጋርም እንዲሁ ለማውራት ሞክሬያለሁ። ቴብል ኮንተንቱ ሲወጣ የወጣው ትኩረቱን ከሁለቱም መጽሐፎች ላይ አድርጎ ነው። ምናልባት ግን ከብዛት በጣም ብዙ ከሚባል ደረጃ ያለው ከአዲሱ መጽሐፍቶች ወይም ከአዲሱ መጽሐፍ ነው ማለት ነው። ታዲያ እናንተ ምናልባት ከአሁን በፊት ጀምራችሁ እያነበባችሁ ያላችሁ ልጆች ካላችሁ ምናልባት ሁለቱንም መጽሐፍ እየነካችሁት ነው አስባለሁ። ከዛ ውጭ ግን አንዱን ብቻ አድርጋችሁ ዝግጅት አድርጋችሁ ለመግባት ካሰባችሁ ትኩረታችሁን አዲሱ መጽሐፍ ላይ ቢታደርጉ ሪከመንድ አደርጋችኋለሁ። እንደዛ ካልሆነ ግን ኖርማል ዝም ብላችሁ በቴብል ኮንተንታችሁ መሰረት ቴብል ኮንተንታችሁ ክሬዲት አወርም ስለሚናገር ምናልባት ስለ ክሬዲት አወር ገብቷችሁ ይሆናል ብዬ አስባለሁ። አሁን ስለ አንድ መጽሐፍ ብታወሩ ለምሳሌ ባዮሎጂ የሚሰጣችሁን ቴብል ኮንተንት ብታዩት ቻፕተር 1 ርዕሱን ይጠቅስና ክሬዲት አወሩ 7 ወይ 8 ብሎ ቻፕተር 2 ርዕስ ጠቅቶ ክሬዲት አወሩ 10 ወይም 11 ካለ ክሬዲት አወሩ ብዙ ከሆነበት ላይ ብዙ ጥያቄ ይወጣል ማለት ነው። እና ቴብል ኮንተንታችሁን መሰረት አድርጋችሁ እያንዳንዱን ርዕስ ለማየት ብትሞክሩ ፈተና የሚያወጡባችሁ ሰዎች ራሳቸው ስለሆነም ቴብል ኮንተንቱን አውጥተው ለእናንተ የሚልኩት እና ከፈተናችሁ ከቴብል ኮንተንት ውጭ የሚሆንበት አንድ ሚንስ የለውም። ብዙ መምህራን በባህሪያቸው አይታችሁ ከሆነ የሚያስተምሩትን ነገር ወይም ክላስ ላይ የተናገሩትን ነገር ነው ፈተና የሚያወጡ። እንደዛ ካልሆነ ግን ደግሞ በጣም ብዙ በተለይ ፕሮፌሽናል የምትሏቸው አስተማሪዎች ተማሪ እንዲያቀልላቸው የሚፈልጉ መጽሐፍ ላይ ያለን ነገር እና መጽሐፉን ካወቀ አንድ ተማሪ በቂ ነው ማለት ነው። ወይም የነገርኩትን ሰምቷል ማለት ነው። ፈተና ማለት ተማሪው የማስተምረውን ነገር ይሰማል ወይስ አይሰማም
እየተከታተል አይደለም የሚለውን ነገር ለመገምገም ብቻ ስለሚፈልጉት ከመጽሐፋቸው እና ከተናገሩት ውጭ አይወጡም። ሰው ይህን የሚጽፉት ሰዎችም እንደዚህ አይነት ስታይል ስለሆኑ በተለይ ደግሞ በጣም ታላላቅ ሰዎችም ስለሚሆኑ ፈተናዎቻችሁን ከሰጧችሁ ቴብል ኮንተንት ውጭ ስለማይሆን ምናልባት መምረጡ ምናምን ከባድ ሊሆንባችሁ ይችላል፣ ጊዜ ሊወስድ ይችላል፣ አድካሚ ሊሆን ይችላል። ግን ሁለቱንም መጽሐፍ ደግሞ ጥርቅ አድርጎ ከማንበብ በጣም የተሻለው አማራጭ ስለሆነ ትኩረታችሁን አዲሱ መጽሐፍ ላይ ብታደርጉ አሪፍ ነው። እንደዛ ካልሆነ ግን ቴብል ኮንተንታችሁን መሰረት አድርጋችሁ ብታነቡ በጣም የተሻለ ነው ሪኮመንድ አደርጋችኋለሁ። ሞጁሎቹን እንዳልኳችሁ ነው። ለምሳሌ አስተማሪዎች ሲያስተምሩ ሞጁል እናንብብ ካላችሁ የሚያወጣበት መንገድ ኖቱን የተለያየ መንገድ ነው የሚያወጡት ሁሉም መምህራን። ለእኔና ለአንድ ሌላ አስተማሪ ሞጁል አውጣልን ብላችሁ መጽሐፉን ስጡኝ። ሞጁል ማለት እንግዲህ መጽሐፉን አሳጥሮ ለተማሪዎች በሚገባ መንገድ መጽሐፍ ማለት ነው። ታዲያ ሞጁል ሲያወጡ እያንዳንዱ አስተማሪዎች የራሳቸው የሆነ መንገድ ስላላቸው ጥቅም አለው። ኖርማል በተለይ አሁን ለምትጀምሩ ልጆች አዲሱን መጽሐፍ ትኩረት ያደረገ የወጣ ሞጁል ካለ ከሱ ላይ ጊዜያችሁን ብትጨርሱ ምናልባት ያነበብ ሳይላችሁም ብዙ ጊዜ ወስዳችሁ ስለምታነቡ ፈተናውን ለማለፍ ትቸገራላችሁ ወይ? ምንም አትቸገሩም። እውነት ለመናገር ባለፈው ዓመት የተፈተኑ ልጆችም ዋሩኝ ነበረ እንደዚህ መረጃዎችንም ሳልተሳቸው ስለነበር እነሱ በጣም ቀለል አድርገው እንደ ክላስ ፈተና ነው ያለፉት ማለት ነው። እዚህ ጋር ተይዞ ስለ ክላስ ፈተናችሁ ትነግራችሁ ክላስ ላይ የምትፈተኑት ፈተና ምንም ለውጤታችሁ ለውጥ የለው። ምናልባት ራሳችሁን ተዘጋጅቻለሁ ወይስ አልተዘጋጀሁም፣ እያነበብኩ ነው እያነበብኩ አይደለም፣ ምን ያህል አውቄያለሁ፣ ለፈተናው ምን ያህል ዝግጁ ነኝ የሚለውን ለመገመት ካልሆነ ሊጠቅማችሁ አይችልም። በሁለተኛ ደረጃ ፈተናው ኦንላይን ነው ኦንላይን አይደለም ስለሚለው ነገር ስናወራ ትምህርት ሚኒስቴር እስካሁን ድረስ ከፈተናዎች አገልግሎት ኤጀንሲ ጋር ሆኖ ያወጣው አንዳችም ነገር የለም። ምናልባት ኦንላይን ለማድረግ በጣም ትንሽ ይከብዳል። ኤግዚት ኤግዛም ፈተና ላይም አይታችኋል የሲስተም መቆራረጥ አጋጥሞ ነበርና ፈተናው ትናንት ለፈተና ገብተው እስከ 60ኛ ጥያቄ ድረስ ሰርተው እንደገና ተራዘመ። አሁን ትምህርት ሚኒስቴር እንግዲህ ለእነዛ ልጆች ሌላ ጥያቄ አውጥቶ ነው ማለት ነው እና በጣም አድካሚ ነው ስራው። እስካሁን ድረስ ለ12ኛ ክፍል ፈተና ሙሉ በሙሉ ኦንላይን ለማድረግ እየሰራው ነው ብሏል እና እንደ ሀገር ኦንላይን ነው የሚፈተኑት። የእናንተ ፈተና ግን ከአሁን በፊትም በኦንላይን አልተሞከረም። እስካሁን ድረስም ስለእናንተ ፈተና ኦንላይን እንሰጣለን ብለው ያወሩት አንዳችም ነገር የለም። ምናልባት ፈተናችሁ ወደፊት የሚባል ነገር ካለ የማሳወቃችሁ ይሆናል። እንደዛ ካልሆነ ግን ፈተናችሁ ሙሉ በሙሉ በኦንላይን አይደለም በወረቀት የምትሰጡ ይሆናል ማለት ነው እስካሁን ድረስ ባለው መረጃ ነው። ከዚህ ውጭ ፈተናችን መቼ ሊሆን ይችላል የሚለው ነገር ፕሪዲክት ነው። ይሄም ትምህርት ሚኒስቴር እንዳልኳችሁ ምንም እስካሁን ድረስ ያለው ነገር የለም። ከአሁን በፊት የነበሩትን ልጆች የገቡበትን ወደ ዩኒቨርሲቲ እንዲሁም ደግሞ ፈተና የወሰዱበትን ጊዜ ስናይ እንግዲህ ባለፈው ዓመት ኤግዚት ፈተና ግንቦት 27 ጀምሮ እስከ ሰኔ 1 እንደነበር ታስታውሳላችሁ። ሶሪ ኤግዚት ሳይሆን ሪሚዲያል ፈተና መውጫ ፈተናችሁ የመጨረሻው ፈተና ማለት ነው። ምናልባት ውጤታቸው በጣም ብዙ ወራቶችን ፈጅቶ መስከረም ግማሽ በኋላ ምናምን እንደተለቀቀ ሁላችንም እናውቃለን። በጣም አዘግይተው ነው የለቀቁት ውጤታቸውን። ፈተና ሲሰጧቸው ግን ግንቦት 27 ባለፈው ዓመት የሪሚዲያል ተማሪዎች ወደ ዩኒቨርሲቲ በኋላ እንደለቀቁ ምናልባት አሁን ግን ከጥቅምት እስከ ህዳር ከታህሳስ ጀምረው የገቡ ተማሪዎች ያስገቡ ዩኒቨርሲቲዎችም ስላሉ ትንሽ ፈተናው ወደዚህ ሊመጣ ይችላል ብዬ አስባለሁ። ምናልባትም ደግሞ ጥር ላይ የሚያስገቡ ሰዎች አሉ። በተመሳሳይ ደግሞ በዚህ ዓመት የሀገራችን ምርጫ እንዳለ እናውቃለን። ምርጫ ደግሞ ግንቦት 24 እንደሆነ ሁላችሁም ታውቃላችሁ። ከሱ ጋር ተያይዞ ብዙ ነገሮች አሉ። ሰኔ 17 እስከ ሰኔ 27 ነው። ከሱ ጋር ተያይዞ ፈተናችሁ ምናልባት ወደ ሚያዝያ ግማሽ በኋላ እስከ ግንቦት ግማሽ ባለው ድረስ ያስባለሁ። ይሄ በጊዜ ይመጣል። ራሳችሁን እንድታዘጋጁ እና ጊዜው እንደደረሰ እንድታውቁ ለማለት ነው እንጂ ትምህርት ሚኒስቴር ይፋዊ የሆነ መግለጫ እስካሁን ድረስ አላወጣም። ምክንያቱም ፈተና እንዴት ማወቅ ይቻላል ካላችሁ ትምህርት ሚኒስቴር 1 እስከ 3 ካልወጣ አንድ ኩኩም በጣም ኃይለኛ ኩኩም አራተኛም ብትሆን ዳይመቱን ደግሞ አዲስ ሶስቱንም ዓመት በደንብ ተቆርጧል። አራተኛው ላይ ግን አይ ኦልሞስት 26 ቦርደሩ ላይ ነገር ነው። ተለዋጭ ነገር ካለ ራሱ ነው ወደ መጨረሻው የሚያሳውቅ የሚሆን እና የእናንተ ደግሞ
ትንት ስኬጁል ሪሚዲያል ሞራል ተብሎም ስለማይታሰብ የተማሪዎች ውጤት መውረድ ጋር ተይዞ ነው እንጂ እንዴት ነገር የለም። በጣም ጠቃሚ መረጃዎች ሲኖሩ የማደርሳችሁ ይሆናል። ቻናል ሰብስክራይብ በማድረግ አብራችሁኝ ሆኖ ማንኛውም አይነት ሀሳብ አስተያየትና ጥያቄ ካላችሁ ኮሜንት ሴክሽን ላይ ብትጠይቁ የማሳወቃችሁ ይሆናል። በተመሳሳይ ደግሞ ኦንላይን ፈተና ከሆነ ፈተናችሁ ፕራክቲካል እንዴት ማድረግ እንደምትችሉ ስለማሳያችሁ ዞሮ ዞሮ ወደፊት እንድንገናኝ ቻናል ሰብስክራይብ አድርጉት። ይጠቅመዋል ብላችሁ የምታስቡት ሰው ቪዲዮውን ሼር አድርጉለት። በአዲስ ቪዲዮ እንገናኛለን። አዲስ መረጃ ሲኖር ቴንክ ዩ ሶ ማች